መላችሁ እንደናንተ ያለ የለም ስትባሉ አረ ብዙ 1 ሚሊዮን 2 ሚሊዮን 10 ሚሊዮን 30 ሚሊዮን 9 ቢሊዮን አለ በሉ። የኢየሱስ አይነት ስትባሉ የለም። አያችሁ አሁን እኛ ብዙ ጊዜ አሁን የምንጨነቀው በሱ አይደል እንዴ? ይሄ ግን ያው በደሙ የመሰረተው ቤት ነው፣ ስጋው ተቆርሶ ነው እያወራለሁ። ስለዚህ ሎካል ቸርች ብቻ አይደለም ምድር ላይ ስላለችው ቤተክርስቲያን ነው እያወራሁላችሁ ያለሁት። ቤተክርስቲያን የክርስቶስ ናት። ስለዚህ የሚነገረው ስለ ኢየሱስ ብቻ ነው። እንዳልኳችሁ ዮናስን የምናነሳው ታይፖሎጂው ስለሆነ ነው። እና እግዚአብሔር የማዳን እቅዱን ኢየሱስ ጋር እንዳልጀመረ እዛ እንደጀመረ እግዚአብሔር ሲናገር እንደነበረ የዛሬ 2000 ዓመት ኢየሱስ ከማርያም የተወለደ ቀን እንዳልተጀመረ በቀደመው ኪዳን የነበሩ አባቶቻችን ምናልባት ዛሬ ዮናስን ብቻ ስላነሳሁት ነው እንጂ እውነቴን ነው መነግራችሁ። ወደፊት አንዳንዶቹን አነሳቸዋለሁ። በምንም አይነት መንገድ ከኢየሱስ ጋር የሚገናኝ የማይመስለን በሙሉ ስለ ኢየሱስ ብቻ ነው የሚያወራው። ጌታ ኢየሱስ ክርስቶስ ሉቃስ 24 ላይ መጽሐፍት ሁሉ ስለ እኔ ያወራሉ ያለው እውነቱን ነው። ከኢየሱስ ውጪ ስብከትም ምንም የላቸውም። ብሉይ ኪዳን ዮናስ በሉት ሆሴ በሉት ሌሎቹ ከስማቸው ጀምሮ የኖሩት ሕይወት የወሰኑት ውሳኔ እግዚአብሔር እንዴት ኢንፍሉዌንስ እንዳረጋቸው የአገልግሎታቸው መዝጊያ ኢየሱስ ጋር ነው፣ ክሮስ ጋር ነው የሚያልቀው። የእግዚአብሔርን መሲሐዊ የማዳን ፕሮግራም ሰብከው ተርከው ተንብየው ዘምረው የጨረሱት። ክብር ሁሉ ለጌታ ለኢየሱስ ይሁን። ስለዚህ